ሰሚራ ሰይድን እድሜዋን ብዙ ሀብቷን ረዥም ያርግልን። የማያልቀውን የማይደቀውን እድሜ ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እንደው ጌታዬ በሰማይ ጀነትን መንዝ ማገኘትን ይስጥልን። ትክክል ያርግልን። ትክክል ያርግልን። ልጇንም ለቁም ነገር ያብቃልን። እግዚአብሔር ይስጥልን። አባቷንም ነፍስ ይማርልን። እግዚአብሔር ይስጥልን። እንደ የተራዳውን ሁላ ጌታ አብርሃም ስላሴ በያሉበት እድሜያቸውንም ጤናቸውንም ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እንደው ጌታ ተከለምለም ያርግልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ሰሚራ ሰይድን እድሜዋንም ጤናዋንም ይስጥልን። የማያልቀውን የማይደቀውን እድሜ ይስጥልን። እሷን ለክርክር እኛን ለምስክር ያብቃን። ለስጋዋ መዳኛ ለነፍሷ መጠገኛ ያርግልን። ትክል ያርግልን። ትክል ያርግልን። ለምለም ያርግልን። ለምለም ያርግልን። እሷን ለማኖር እኛን ጌታዬ እሷ ጌታዬ እድሜዋንም ጤናዋንም ይስጥልን። የማያልቀውን የማይደቀውን እድሜ ይስጥልን። ለምለም ያርግልን። ለምለም ያርግልን። ለምለም ያርግልን። አባቷንም ነፍሱን ይማርልን። ጌታዬ ልጇንም ደግሞ ለቁም ነገር ያብቃልን። እግዚአብሔር ይስጥልን። أجي ما دقاش يرسلنا 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 الماء انزل كافان بزوار قلنا يرسلنا 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 يقوي لنا حسابان من يطان كل مدانا ما لنا يساقلنا يتناهم كمثال سلنا كفالو درجة كفالو ومبر يوللنا እግዚአብሔር ይስጥልን። እናታችንም እሷንም መድኃኒዓለም ይጠብቅልን። ጠባቂ መላካቸውን ያበርታልን። ጠባቂ መላካቸውን ያበርታልን። የቀንዘበኛችሁን የግለተኛችሁን መድኃኒዓለም እሱ ያበርታልን። እችን ቀን አልፎ ቀናትን ዘመን ያድርሰን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ያሰንብትልን። ክፉ አይንካሽ፣ መልካም አይለፍሽ፣ መልካሙ ዘመን ያድርስሽ። ሰሚራ ክፉ አይንካሽ፣ መልካሙ ዘመን ያድርስሽ። እንቅፋቱን እሾውን ጋሬጣውን ምቀኛውን ወዲያ ይበልልሽ። ማቱን ያቁልሽ። የማያልቀውን የማይደቀውን እድሜ ይስጥሽ። እድሜ ጋራ ጤና ጋራ እንጀራ ጋራ አጤና ጋራ ይስጥሽ። ሰይድን አባትሽን አባታችን እንዲያው ነፍስ ይማርልሽ። የወለድሽው ልጅ የተባረከ የተቀደሰ ልጅ አድርግልና ክፉን አልቆ መልካሙን ይስጥልና መልካሙ ዘመን ያድርስሽ። አበባ ሁኝ አበባ ሁኝ አበባ ሁኝ ሁለዚህ አበባ ነሽ። አበባ ያርግሽ። ክፉ አይንካሽ፣ መልካም አይለፍሽ። መልካሙ ዘመን ያድርስሽ። እንቅፋቱን እሾውን ጋሬጣውን ምቀኛውን ወዲያ ይበልልሽ። የሰው መውደዱን የቀና መንገዱን ያድርግልሽ። የተረገሽው ሁላ ስሙር ይሁን። ያየሽው የተናገርሽው ስሙር ይሁን። የሰው መውደዱን የሰው መውደዱን ይስጥሽ። ክፉን አልቆ መልካሙ ይስጥሽ። እድሜው አንፈግብነ እድሜ ይስጥሽ። እድሜውን ከፍ አድርጎ የተባረከውን የተቀደሰውን አጤና ጋራ እድሜ ጋራ ይስጥልና ያሰንብትሽ። ሰይድን ነፍስ ይማርልና አባታችን ክፉ አይንካብነ መልካም አይለፍብነ። ነፍስ ይማርልና የመንግስተ ሰማያት መውረሻ የዲያብሎስ ድንበርሽ ያድርግልና ክፉን አልቆ መልካም ውስጥና ዘመኑን ዘመነ ተድላ አድርግልና ማቱን ያቁልና ምሕረቱን ይላክልና ለንጉሥ መንግስት ለጳጳስ ክህነት ለአረመኔ እምነት ለሕዝበ ክርስቲያን ሳይሎ ምሕረት ያውርድልና ወደ ዘመነ ማርቆስ ወደ ዘመነ ሉቃስ ተሻግረን ለመደሰት ያብቃና እንቅፋቱን እሾውን ጋሬጣውን ወዲያ ይበልልና ይቅር ይበለና። አቡነ ዘበሰማያት ይስጥ ገና አለ
ያው ቤተሰብ የነበረን ቆይታ ይህን ይመስላል። እንግዲህ አባቶችም እናቶችም መርቀዋል። እንግዲህ እኒህና አባቶች እናቶች የሚገኙት እንደምታዩቸው በዘርፌ አስፋው ፋውንዴሽን ነው። ለብዙ ጊዜ እዚህ ቦታ ተቀምጠው ምግብም መጠለያ ማንኛቸው ነገር ተሟልቶላቸው ነው ያሉት ማለት ነው። እንግዲህ በምታዩቸው መልኩ እነዚህ ናቸው። እስካሁን እንግዲህ የነበራቸው ፕሮግራም እናንተ ቆይቷል። ያው እናት አባቶች እነሱ መመረቅ ስላለባቸው ነው እንዲመርቁ ያደረግነው። አሁን በኋላ ፕሮግራሙ የእናንተን ማስቀጠል ይቻላል። እናመሰግናለን። እሺ ወንድማችን እናንተም ለምትሰራው ስራ ሁሉ ተባረኩ። ያሬድ ይቅርታ፣ ያሬድ የለም እንዴ? መጠኑ እንዴት ናቸው? ሰላም ናቸው? አንዳንድ ነገር ይላችኋል። እሺ አስገር ይበላቸው እስኪ። እሺ ሰጡ እኮ ሰጡ። አልሰማችሁም? እየሰጡ እኮ ነው። ተቀበሉ እኮ ተነስተው ሁሉም ሰው። አዎ ሰጡ። አዎ ሰጡ። አልሰማሽም ማለት ነው። እየሰጡ ድጋሜ ካስፈለገ እንድትሰሙ ማድረግ ይቻላል። ያው እንግዲህ በአጋጣሚ ዘግይቼ ነው የመጣሁት። እንደምን አደራችሁ። ይሄ የዘርፌ አስፋው ፋውንዴሽን ያው ከፊት ዘግይቼ ስለመጣሁ ምናልባት ሀሳባችሁን አልተከታተልኩትም፣ ይቅርታ። እንግዲህ ቀድሞም የተገለጸ ሊሆን ይችላል። ይሄ የዘርፌ አስፋው ፋውንዴሽን በእህታችን በወይዘሮ ዙፋን የተመሰረተ ነው። ያ እንደምታዩት ቤተሰቦቿ በውርስ ያወረሷት ቦታ ነው። እንግዲህ ይህ ቦታ ላይ ነው እነዚህ አረጋኖች የሚጦሩት። ፋውንዴሽኑ ያው የዘለቄታ በጎ አድራጎት ድርጅት ነው። ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ኤጀንሲ ነው ፍቃድ ያገኘ ነው። ከተመሰረተ ጊዜ ጀምሮ ጧሪ ቀባሪ የሌላቸውን አረጋኖች የእድሜ ልክ የምግብ፣ የአልባሳት፣ የመጠለያ እንክብካቤ ነው እያደረግን ያለ ነው። ይሄ የግል መኖሪያ ነው። ነገር ግን 3000 ካሬ ሜትር ቦታ ከንፋስ መውጫ ከተማ አስተዳደር ቦታ